የትኛው ነው ቆንጆ ሞይስቸራይዘር ወይም ቆዳን ሊያሪስ የሚችል ቅባት? ወዛም ቆዳ ያለው ሰው ሁሉ እኮ እርጥብ ቆዳ አለው ማለት አይደለም። እነዚህኞቹ በተለይ የቆዳ መሸብሸብ ለጀመራቸው ሰዎች እንዲሁም ደግሞ ቆዳቸው በፀሐይ ለተጎዳ ሰዎች በጣም ቆንጆ ናቸው። የቆዳን ድርቀት የሚወስነው የቆዳው ውሃ ይዘት እንጂ የቆዳው ወዝ አይደለም። አንዳንድ ቆንጆ ሞይስቸራይዘሮች አሉ ደግሞ በተለይ በውስጣቸው የፀሐይ መከላከያ የሚጨመርባቸው እንዲሁም ከዛ ባሻገር በውስጣቸው የሚጨመረው የተለያየ ንጥረ ነገር ለብጉር ሽፍታም የሚሆን። ሰላም ጤና ይባላልው። በጾታ ሳይገደብ ሁሉም ሰው ሊተገብራቸው የሚገባ ከመሰረታዊ የቆዳ ጤና አጠባበቅ መንገዶች ውስጥ የመጀመሪያው የቆዳ ንጽህናን መጠበቅ ነው። ታዲያ የቆዳ ንጽህናን ስንጠብቅ የምንጠቀማቸው ደረቅ ሳሙናዎች፣ ፈሳሽ ሳሙናዎች፣ በአጠቃላይ ክሊንዘሮች ይዘታቸውና ጥቅማቸው እንደ ተጠቃሚው የቆዳ አይነት ይወሰናል። ታዲያ የፊት ንጽህና መጠበቂያ ሳሙናዎችንና ክሊንዘሮችን በተመለከተ ባለፉት 2 ተከታታይ ቪዲዮዎች ለእናንተ ሰፋ ያለ መረጃ አድርሻለሁ። በዚሁ አጋጣሚ ካላያችሁት ገብታችሁ መመልከት ትችላላችሁ። ሁለተኛው መሰረታዊ የቆዳ ጤና አጠባበቅ መንገድ ደግሞ የቆዳ እርጥበትን መጠበቅ ነው። ቆዳ ሊደርቅ አይገባም። በተደጋጋሚ ጊዜ ቆዳ የሚደርቅ ከሆነ ቆዳው ያለ ዕድሜው ከማርጀቱን ባሻገር የቆዳው ጥንካሬ ስለሚዛባ ለተለያዩ የቆዳ ችግሮች መፈጠር መንስኤ ይሆናል። ታዲያ በዚህ ቪዲዮ ላይ ቆዳ ለምን ይደርቃል፣ ቆዳን ሊያደርቁ የሚችሉ ዋና ዋና መንስኤዎች ምንድናቸው የሚለውንና የቆዳ ማርጠቢያዎች ማለትም ቆዳችሁ እንዲርስ በቀን በቀን ልትጠቀሟቸው የምትችሉ የቆዳ ቅባቶች ምን ምን ናቸው፣ እንዲሁም ደግሞ ከየትኛው የቆዳ አይነት ጋር ተስማሚ ናቸው የሚለውን አጠር አድርጌ ለእናንተ አደርሳለሁ። ታዲያ በዚህ ቪዲዮ ላይ ያላችሁን አስተያየትም ሆነ ጥያቄ ወይም ደግሞ ያልገባችሁን ነገር በኮሜንት ላይ አስቀምጡልኝ። የአብዛኞቻችሁ ኮሜንት ተመሳሳይ ከሆነ መልስ የምሰጣችሁ በቪዲዮ ነው። አንዳንዴ ኮሜንቶቹ በጣም ስለሚበዙብኝ ከስራ ጋር ለሁላችሁ መልስ ለማዳረስ እቸገራለሁ። ቢሆንም ግን አንዳንድ ጠንከር ያሉ ጥያቄዎች በሚኖሩበት ጊዜ እስከዛሬ እንደማደርገው እዛው ላይ መልስ እሰጣችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። መልካም ቆይታ። ከሁሉም የሰውነታችን አካል በክብደትም ሆነ በስፋት ቆዳችንን የሚወዳደረው የለም። ወዝ ያልበዛበት ያልተሰነጣጠቀና አመድ የማይመስል የቆዳ ይዘት ያለው ሰው ስለ ቆዳው ቀለም ፈጽሞ መጨነቅ የለበትም። ስለ ቆዳዋ ቀለም ፈጽሞ መጨነቅ የለባትም። ምክንያቱም ከቆዳው ቀለም ይልቅ ባብላጫው ለቆዳው ጤንነት የሚያሳስበው ነገር የቆዳው ይዘት እንጂ የቆዳው ቀለም ስላልሆነ ነው። ቆዳው እርጥብ ሆኖ ጥርት ብሎ ጤናማ ሆኖ እንዲታይ እንጂ ቆዳው ቀይ ሆኖ እንዲታይ ግዴታ አይደለም። በፀሐይ ጉዳት በተለያዩ የቆዳና የውስጥ ደዌ ችግሮች የመጣ ካልሆነ በስተቀር ተፈጥሯዊ የቆዳ ቀለምን መጠበቅ ሁልጊዜም ተመራጭ ነው። ምክንያቱም የቆዳው ጤንነት የሚወሰነው በቆዳው ይዘት እንጂ በቆዳው ቀለም ስላልሆነ ማለት ነው። የአንድ ሰው የቆዳ ይዘት ደረቅ ሊሆን ይችላል፣ ወዛማ ሊሆን ይችላል፣ የተቀላቀለ ሊሆን ይችላል። በአጠቃላይ 5 አይነት የቆዳ ይዘቶች አሉ። ከዚህ በፊት በሰራኋቸው ቪዲዮዎች ላይ ተንተን ያለ መረጃ አስቀምጫለሁ። ወዛም የሆነ ቆዳ እርጥብ ቆዳም ላይሆን ይችላል። ምክንያቱም የቆዳ ወዛምነት የሚወሰነው በፀጉራችን ስር የሚገኙት ጥቃቅን ስብ አምራች እጢዎች በሚያመርቱት ሴበም ወይም ደግሞ የቆዳ ስብ አማካኝነት ነው። ነገር ግን የቆዳ እርጥበት የሚለካው የላይኛው የቆዳ ሽፋን በሚይዘው የውሃ ይዘት ይሆናል። አንድ ጤናማ ሰው ላይ የላይኛው የቆዳ ክፍል የሚይዘው እርጥበት ከ20 እስከ 35 በመቶ መሆን አለበት። የአንድ ሰው ቆዳ በዚህ ደረጃ እርጥብ ከሆነ ቆዳው የማይሰነጣጠቅ አመድ የማይመስል እንዲሁም የማይሻክር ይሆናል። ከዛ ባለፈ ደግሞ የቆዳው እርጥበት በዚህ መልኩ ለረጅም ጊዜ የምንጠብቀው ከሆነ ቆዳው በቀላሉ የማይቆጣና ከእድሜ በፊት የማያረጅ ይሆናል። አንድ ሰው በህይወት ዘመን ውስጥ ታዲያ ተመሳሳይ የሆነ የቆዳ ይዘት አይኖረውም። ከእንክብካቤ ጉድለት፣ የተለያዩ የቆዳ ቁጣን ሊፈጥሩ የሚችሉ ሁኔታዎች ሲፈጠሩ፣ በከባቢ አየር መቀያየር ምክንያትም ሊሆን ይችላል። እንዲሁም እድሜን ተንተርሶ አንድ ወዛም የነበረ ቆዳ ያለው ሰው በጊዜ ሂደት ወዙን ሊያጣ ይችላል። ከዛም ባሻገር እርጥብ የነበረ ቆዳ እድሜን ተንተርሶ ደረቅ እየሆነ ሊመጣም ይችላል። ታዲያ የአንድ ሰው ቆዳ ይዘት ደረቅ ነው ሊባል የሚችለው የላይኛው የቆዳ ሽፋን የሚይዘው ወይም እርጥበቱ ከ20 በመቶ በታች ሲሆን ነው። እንዲሁም የቆዳው እርጥበት ከ10 በመቶ በታች በጣም ዝቅ ያለ ከሆነ ቆዳው በቀላሉ የሚሰነጣጠቅ የሚቀራረፍና የሚቆጣም ሊሆን ይችላል። ታዲያ የቆዳውን እርጥበት ምን ሊወስደው ይችላል? በነገራችን ላይ ከሰውነታችን ውስጥ ውሃ በተለያዩ መንገዶች ሊወጣ ይችላል። ውሃ ከሰውነታችን በሽንት መልክ ሊወጣ ይችላል፣ በትንፋሽ መልክ ሊወጣ ይችላል፣ እንዲሁም ደግሞ ከቆዳችን ላይ ሊተን ይችላል። ከቆዳችን ላይ ውሃ የሚተን ነው በሁለት መንገድ ነው። የመጀመሪያው በላብ አማካኝነት ሲሆን ሌላኛው ደግሞ ቀጥታ ከቆዳው ላይ እየተነሳ ሊሄድ ይችላል። ከሰውነታችን ውስጥ በላብ መልክ የሚወጣው የውሃ ይዘት ዋነኛ ዓላማው የሰውነታችንን ሙቀት መቆጣጠር ነው። ለአንድ ሰው የቆዳ ድርቀት ምክንያት የሚሆነው ታዲያ በላብ መልክ የሚወጣው ውሃ ሳይሆን ከቆዳው ላይ በቀጥታ የሚተነው የውሃ መጠን ይሆናል። ይህም በሕክምናው ትራንስኢፒደርማል ዋተር ሎስ ይባላል። ለምሳሌ እንኳን ብናይ አንድ ሰው ራቁቱን 24 ሰዓት ወይም ደግሞ ቀኑን ሙሉ ቢውል ለምሳሌ ያ ሰው የተቀመጠበት ቦታ ያለው የከባቢ አየር ሙቀት ከ27 እስከ 29 ሆኖ ነፋሻማ ካልሆነ
ያ ሰው በቀን ውስጥ እስከ ግማሽ ሊትር ውሃ ከሰውነት ውስጥ ተኖ ይሄዳል። ታዲያ ይህ ከቆዳ ላይ የሚተን ውሃ መተኪያ የማይኖረው ከሆነ ቆዳው እየደረቀ ይሄዳል ማለት ነው። ለዛም ነው ከሰውነታችን በየትኛውም መንገድ የሚወጣ ውሃ ልንተካው የምንችለው በምንጠጣው ውሃ ስለሆነ በቂ ውሃ መጠጣት የቆዳችንን ጤንነት ለመጠበቅ አንደኛው ምክንያት የሆነው። በጠቅላላው የቆዳችን የውሃ ይዘት ያነሰ ከሆነ ቆዳችን በቀላሉ የሚቀራረፍ ይሆናል። አብዛኛውን ጊዜ አመድ የመምሰል ገጽታ ሊኖረው ይችላል። እንዲሁም ደግሞ በጊዜ ሂደት እየተሰነጣጠቀ ይመጣና ቆዳው በቀላሉ የሚጎዳ እንዲሁም ደግሞ የበሽታ መከላከል አቅሙ ያነሰ ስለሚሆን ለተለያዩ የቆዳ ችግሮችም የተጋለጠ ቆዳ ይሆናል። የባሰው ነገር ደግሞ ለረጅም ጊዜ ደረቅ ቆዳ የያዘ ሰው በጊዜ ሂደት ቆዳው ከዛ ሰው እድሜ ይልቅ ቆዳው ቀድሞ ያረጅና ፊት ላይ የሚወጡ የተለያዩ የቆዳ መሸብሸቦች የሚታዩበት ቆዳ ይሆናል። ለቆዳችን የምናደርገውን እንክብካቤ ካለማወቅ የተነሳ እንዲሁም ደግሞ ለቆዳችን የምናደርግለት እንክብካቤ በተዛባ አመለካከት ከሆነ እንክብካቤ አድርገን የምንተገብረው ዘልማዳዊ ድርጊት ቆዳችንን በጊዜ ሂደት ሊያደርቀውና በቶሎ ሊያስረጀው ይችላል። ታዲያ ቆዳን ሊያደርቁ የሚችሉ ዋነኛ ምክንያቶች እነማን ናቸው? የቆዳ ይዘት መቀያየር ከከባቢ አየር ለውጥና ከከባቢ አየር ሙቀት ጋር ሊያያዝ ይችላል። ለምሳሌ ከፍተኛ ቅዝቃዜ ቦታ ላይ የሚኖር ሰው የከባቢ አየር መጠኑ የእርጥበት አዘልነት በጣም ያነሰ ከሆነ ቆዳው ቶሎ ሊደርቅ ይችላል። ከዛ ውጭ ደግሞ ከፍተኛ ሙቀት ያለበት ወይም ደግሞ አቧራና ነፋሻማ የሆነበት ቦታ ላይ ለረጅም ጊዜ የሚጋለጥ ሰው ከቆዳው ላይ በቀላሉ ውሃ ስለሚተን ያ ሰው በቀላሉ ቆዳው ሊደርቅ ይችላል። ከዛ ውጭ ደግሞ ሲጋራ ማጨስ፣ ጠንካራ ሳሙናዎችን ለሰውነት ንጽህና መጠቀም፣ ለምሳሌ የልብስ ሳሙናን ለፊት የምንጠቀም ከሆነ ከቆዳችን ውስጥ ከፍተኛ ውሃ ስለሚመጥ ቆዳን ሊያደርቅ ይችላል። ከዛ ውጭ ደግሞ በቀን ውስጥ በተደጋጋሚ ጊዜ የምንታጠብ ከሆነ በተመሳሳይ መልኩ የቆዳችን ወዛምነት ይቀንሳል፣ እንዲሁም ደግሞ የቆዳችን እርጥበት እየቀነሰ ይሄዳል። በቂ ውሃ አለመጠጣትና ለቆዳ ተገቢውን እንክብካቤ አለማድረግ የመሳሰሉ አጓጉል ተግባሮች በጊዜ ሂደት የቆዳ ይዘት ደረቅ እንዲሆን ከፍተኛ አስተዋጽኦ ያደርጋሉ። በተጨማሪ ደግሞ የተለያዩ የቆዳ ቁጣን የሚያስከትሉ ምክንያቶች ለምሳሌ የቆዳ አለርጂ ሊሆን ይችላል፣ በተፈጥሮ የመጣ በአጠቃላይ ቆዳ ሊያሳክኩ የሚችሉ የቆዳ ችግሮች ኤግዚማ ሊሆን ይችላል፣ ሶሪያሲስ ሊሆን ይችላል፣ አቶፒክ ደርማታይቲስ ሊሆን ይችላል። አብዛኛውን ጊዜ እንደዚህ አይነት የቆዳ ቁጣ ያለባቸው ሰዎች ወይም ደግሞ ቆዳቸውን በተደጋጋሚ ጊዜ የሚያኩ ሰዎች በሚያኩበት ቦታ ላይ የቆዳቸው ይዘት ደረቅ እየሆነ ይመጣል። ታዲያ ቆዳችን እንዳይደርቅ ምንድን ነው ማድረግ ያለብን? የመጀመሪያው ልናሳካው የሚገባው ነገር የቆዳ ድርቀትን ሊያመጡ ከሚችሉ ነገሮች መቆጠብ ነው። በቂ ውሃ የማይጠጣ ሰው ከሆነ በቂ ውሃ መጠጣት፣ የቆዳችንን ንጽህና ስንጠቀም ደግሞ ጠንካራ ሳሙናዎችን አለመጠቀም። ከዛ ውጪ ለፊት እንዲሁም ለሰውነት ተብለው የተዘጋጁ ለስላሳ ሳሙናዎችን መጠቀም ይቻላል። ሲጋራ ማጨስ ካለ ሲጋራ ማጨስን ማቆም ያስፈልጋል። የስራ ጉዳይ ሆኖ ደግሞ በቀን ውስጥ በተደጋጋሚ ጊዜ መታጠብ ካስፈለገ ስንታጠብ ለስላሳ ሳሙናዎችን መጠቀም እንዲሁም ደግሞ ከታጠብን በኋላ የፊት ማርጠቢያ ክሬሞችን መጠቀም ያስፈልጋል። ከዛ ውጭ ደግሞ በቆዳ ችግር የመጣ የቆዳ ድርቀት ከሆነ ደግሞ ለቆዳው ችግር በቂ የሆነ ክትትል ወይም ሕክምና ማድረግ ያስፈልጋል። ታዲያ የቆዳ ድርቀትን ለመጠበቅ እነዚህ የመጀመሪያ ደረጃ መፍትሄዎች ናቸው። የላይኛው የቆዳችን ክፍል በተፈጥሮ ውሃን አቁሮ የሚይዝበት ንጥረ ነገሮች በውስጡ ይገኛሉ። እነዚህ በምስሉ ላይ የምታያቸው ንጥረ ነገሮች በላይኛው የቆዳችን ክፍል ላይ ውሃን አቁረው የሚይዙ ወይም ደግሞ የቆዳ ድርቀትን የሚከላከሉ ንጥረ ነገሮች ናቸው። ታዲያ የአንድ ሰው የቆዳ ድርቀት ሊከሰት የሚችለው ከነዚህ ውሃን ሊያቁሩ ከሚችሉ ንጥረ ነገሮች አቅም በላይ ከሆነ ወይም ደግሞ ከቆዳው ላይ የሚተነው ውሃ ከነዚህ ንጥረ ነገሮች አቅም በላይ ከሆነ የዛ ሰው ቆዳ እየደረቀ መምጣት ይጀምራል። ታዲያ ለፊት ቆዳ ማርጠቢያ የምንጠቀማቸው ቅባቶች ምን ምን መሆን አለባቸው? በውስጣቸውስ ምን ምን ሊይዙ ይገባል? ምክንያቱም የቆዳ ማርጠቢያ ስንል ለሰውነት የተዘጋጀ አለ፣ እንዲሁም ደግሞ ለፊት ብቻ የተዘጋጀ አለ። በአጠቃላይ ለፊትም ሆነ ለሰውነት የቆዳ ማርጠቢያዎች የሚዘጋጁት በአራት አይነት መንገድ ነው፣ ወይም ደግሞ አራት አይነት የቆዳ ማርጠቢያ ይዘቶች አሉ። የመጀመሪያዎቹ ሂውማክታንት ይባላሉ። እነዚህ ንጥረ ነገሮች ውሃን በውስጣቸው አቁሮ የመያዝ አቅማቸው ከፍተኛ ነው። ለምሳሌ አብዛኞቻቸው የምታውቁት ግሊሰሪን እንዲሁም ግሊሰሪንን በውስጣቸው የሚይዙ ቅባቶች፣ ሳሙናዎች ቆዳን የማርጠብ አቅማቸው ከፍተኛ ነው። በነገራችን ላይ ግሊሰሪን ቆዳን ከማርጠብ ባሻገር ለቆዳ ጤንነትም በጣም ተስማሚ የሆነና ከፍተኛ ጥቅም ያለው ነው። አንዳንድ ቦታ ግሊሰሪንን ለብቻው የሚያመርቱ ፋብሪካዎች ለገበያ ሲሉ ግሊሰሪን ውስጥ ሽታ ያለው ንጥረ ነገር ይጨምሩበታል። በውስጣቸው ሽታ የሚይዙ ንጥረ ነገሮችን ፊታችን ላይ ተቀብተን ወደ ፀሐይ ስንወጣ በፀሐይ ጨረር አማካኝነት ቆዳችን ላይ ቁጣ ሊያስከትሉ እንዲሁም ደግሞ የቆዳ ጥቁረትን ሊያመጡ ይችላሉ። ሁሉም ሰው ላይ አይደለም። ከዛ ባሻገር የቆዳ እርጥበትንና የቆዳ ጤንነትን ለመጠበቅ ግሊሰሪን በጣም ተመራጭ ነው። ከዛ ውጪ ደግሞ የተለያዩ ሞይስቸራይዘሮች አቅማቸውን ከፍ ለማድረግ ከግሊሰሪን ውጪ ተጨማሪ ንጥረ ነገሮችም ይይዛሉ። ለምሳሌ ግሊሰሪንንና ቫዝሊን ተቀላቅሎ እንዲሁም ደግሞ
ግሊሰሪን ከሺያ በተር ጋር ተቀላቅሎ አንድ ሞይስቸራይዘር ውስጥ ልታገኙ ትችላላችሁ። እንዲህ አይነት ምርቶችን ካገኛችሁ ቆዳን የማርጠብ አቅማቸው ከፍ ያለ ነው። ምክንያቱም ግሊሰሪን ውሃን የማቆር አቅም አለው። እንዲሁም ደግሞ ሺያ በተርና ፔትሮላተም ወይም ቫዝሊን የታቆረው ውሃ ከቆዳ ላይ እንዳይተን የሚያደርጉ ንጥረ ነገሮች ናቸው። ከዛ ውጭ ደግሞ ሃይሎሮኒክ አሲድ ሲባል ሰምታችሁ ታውቃላችሁ። ሃይሎሮኒክ አሲድም ተመሳሳይ የሆነ ውሃ የማቆር አቅም አለው። ነገር ግን ከግሊሰሪን ጋር በሚወዳደርበት ጊዜ ግሊሰሪን ያለው ሞለኪላር ዌይት ወይም ደግሞ መጠነ ክብደት አነስተኛ ስለሆነ ቆዳ ውስጥ ሰርጾ የመግባት አቅሙ ከፍተኛ ነው። እነዚህ እንግዲህ በምስሉ ላይ የምታዩቸው ቅባቶች ጥሩ ቆዳን የማርጠብ አቅም ያላቸውና ፊታችሁን ከታጠባችሁ በኋላ በቀን ውስጥ 2 ጊዜ ልትጠቀሟቸው የምትችሉ የፊት ማርጠቢያዎች ወይም ደግሞ ሞይስቸራይዘሮች ናቸው ማለት ነው። እንግዲህ በምስሉ ላይ የምታዩቸው የፊት ማርጠቢያዎች ከግሊሰሪንም ባሻገር ተጨማሪ የሆነ የቆዳ ማርጠቢያዎች እንዳልኳችሁ ፔትሮላተም ሊሆን ይችላል፣ እንዲሁም ደግሞ ሺያ በተር ሊሆን ይችላል። ከዛ ውጭ ደግሞ የተለያዩ ቫይታሚኖችም ሊጨመርባቸው ይችላሉ። ይህ እንግዲህ የሆነበት ምክንያት ቆዳን የማርጠብ አቅማቸው ከፍተኛ እንዲሆንና ከዛም ባሻገር የቆዳ ጤንነትን ለመጠበቅ እንዲያስችሉ ተብለው የታሰበ ነው ማለት ነው። ሁለተኛው የቆዳ ማርጠቢያ አይነት ወይም ሞይስቸራይዘር ደግሞ የቆዳ ውሃ ይዘት እንዳያመልጥ የሚከላከል ሞይስቸራይዘር ነው። በዚህ መልኩ የሚሰሩ የቆዳ ማርጠቢያዎች ወይም ሞይስቸራይዘሮች ኦክሉሲቭ ሞይስቸራይዘርስ ይባላሉ። ለዚህ ዋነኛ ምሳሌ የሚሆነው ቫዝሊን ወይም ደግሞ በሌላ ስሙ ፔትሮላተም ነው። ቫዝሊን ወይም በውስጡ በሚይዘው ንጥረ ነገር ሲጠራ ፔትሮላተም ከውሃ ጋር የመቀላቀል አቅሙ በጣም አነስተኛ ነው። አንድ ሰው ቫዝሊንን በቆዳው ላይ በሚቀባበት ጊዜ ቆዳ ስር ያለው የውሃ ይዘት ወደ ከባቢ አየር እንዳይተን ይገድበዋል። በዚህም ምክንያት የቆዳው የእርጥበት ይዘት ባለበት ይቆያል ማለት ነው። ከዛ ውጭ ደግሞ ሺያ በተር ሲባል ከሰማችሁ ሺያ በተርም ተመሳሳይ በሆነ መልኩ የቆዳን እርጥበትን የመጠበቅ አቅም አለው። ከነዚህ ውጭም ደግሞ በዚሁ መልኩ በተመሳሳይ መንገድ የቆዳን እርጥበት የሚጠብቁ ሌሎችም ንጥረ ነገሮች አሉ። ለምሳሌ ያህል እንኳን ፓራፊን፣ በውስጣቸው ሲሊከንን የሚይዙ የቆዳ ማርጠቢያዎች፣ ላኖሊን የሚባል ደግሞ አለ። ከበግ ቆዳ ስብ የሚሰራ ግብአት ነው። አብዛኛውን ጊዜ ይህንን ንጥረ ነገር የሚይዙ የቆዳ ማርጠቢያዎች ለሰውነት እንጂ ለፊት አይዘጋጁ። በአጠቃላይ በዚህ መንገድ ተሰርተው የቆዳን እርጥበት የሚጠብቁ የፊት ማርጠቢያዎች ውስጥ ሲወዳደሩ ፔትሮላተምን ወይም ደግሞ ቫዝሊንን የሚወዳደረው የለም። ማለትም በተመሳሳይ መጠን ፔትሮላተም ወይም ቫዝሊን ከሌሎቹ ከፍ ባለመልኩ የቆዳን እርጥበት የመጠበቅ አቅም አለው። ሶስተኛው የፊት ማርጠቢያ ቅባቶች ወይም ሞይስቸራይዘር አይነቶች ደግሞ ከስብ የተሰሩ ናቸው። እነዚህኞቹ በአጠቃላይ ኢሞሊየንስ ተብለው ይጠራሉ። አብዛኛውን ጊዜ እነዚህ ንጥረ ነገሮች ወደ ገበያ ሲወጡ በውስጣቸው ከውሃ ጋር የሚያስማማቸው ንጥረ ነገር አብሯቸው ይጨምራል። ኢመልሲፋየር ይባላል። ታዲያ እነዚህ ምርቶች ከሌላው የምትለዩቸው ገበያ ላይ በቅባቶቹ ጀርባ ላይ ይዘታቸው ሲጻፍ በውስጣቸው ኮሌስትሮል፣ ስኳሊን፣ ፋቲ አሲድ እና ሴራማይድ የመሳሰሉ ንጥረ ነገሮችን የሚይዙ ከሆኑ ስብ አዘል የሆኑ የፊት ማርጠቢያዎች ናቸው ወይም ኢሞሊየንት ሞይስቸራይዘር ይባላሉ። እንደነዚህ አይነት የቆዳ ማርጠቢያዎች ቆንጆ የሚሆኑት ታዲያ አብዛኛውን ጊዜ ደረቅ ቆዳ ላለው ሰው እንዲሁም ደግሞ ከተለያዩ የቆዳ ችግሮች የተነሳ ለምሳሌ የቆዳ ማሳከክ ያላቸው የቆዳ ችግሮች ሲኖሩ እነዚህ የቆዳ ማርጠቢያዎች ተስማሚ ይሆናሉ። አራተኛው የቆዳ ማርጠቢያ አይነት ደግሞ በውስጣቸው ጥቃቅን ፕሮቲኖችን ወይም አነስተኛ መጠን ወይም አነስተኛ ክብደት ያላቸውን ፕሮቲኖችን የሚይዙ የቆዳ ማርጠቢያ አይነቶች ናቸው። በውስጣቸው ኮላጅን፣ ኢላስቲን፣ ኬራቲን እየተባሉ የሚጠሩ የፕሮቲን ዝርያዎች ይገኙባቸዋል። እነዚህ ንጥረ ነገሮች የያዙ የፊት ማርጠቢያዎች ታዲያ ተስማሚ የሚሆኑት በተለይ ቆዳቸው ያረጀ ወይም ደግሞ የቆዳ መሸብሸብ ለጀመራቸው ሰዎች እንዲሁም ደግሞ ቆዳቸው በፀሐይ ምክንያት ለተጎዳ ሰዎች እነዚህ ንጥረ ነገሮች የሚይዙ የፊት ማርጠቢያዎችን ቢጠቀሙ ጥሩ እንክብካቤ ይሆንላቸዋል። እዚህ ጋር በምስሉ ላይ የምትመለከቷቸው እንግዲህ በውስጣቸው ከሌሎች ጠቃሚ ንጥረ ነገሮች ጋር ተቀላቅለው ለገበያ የቀረቡ ፕሮቲንን የሚይዙ የቆዳ ማርጠቢያ አይነቶች ናቸው። እንግዲህ እስካሁን ካቀረብኳቸው 4ቱ የፊት ቆዳ ማርጠቢያ አይነቶች ለገበያ በሚቀርቡበት ጊዜ አቅማቸውን ከፍ ለማድረግ ወይ እርስ በርስ ይቀላቅሏቸዋል ወይም ደግሞ ተጨማሪ ንጥረ ነገሮችን በውስጣቸው እንዲይዙ ያደርጋሉ። ይዘታቸው አብዛኛውን ጊዜ ለገበያ የሚቀርቡበት መንገድንም ይወስነዋል። ለምሳሌ በሎሽን መልክ ልታገኟቸው ትችላላችሁ፣ ወይም ደግሞ በክሬም መልክ ሊዘጋጁ ይችላሉ፣ ወይም ደግሞ በጄል መልክ ሊቀርቡ ይችላሉ ወደ ገበያ። ከዛ ውጭ ደግሞ የቆዳ ማርጠቢያዎች ወይም ሞይስቸራይዘሮች ለሰውነት፣ ለእጅና ለእግር እንዲሁም ደግሞ ለፊት ተብሎ ለየብቻ ይዘጋጃሉ። በዚህ መልኩ ለገበያ ሲዘጋጁ ያላቸው ልዩነት ታዲያ በውስጣቸው የሚይዙት ንጥረ ነገር ይዘትና አይነቱ ይወስነዋል። የፊት ሞይስቸራይዘርን ስትመርጡ በተለይ ቫዝሊንን ብቻውን መጠቀም የምትፈልጉ ከሆነ በተለይ ማታ ማታ ብትጠቀሙት መልካም ነው። የብጉር ሽፍታና ብጉር ላለባቸው ሰዎች ቫዝሊንን መጠቀም አይመከርም። ሌላው ደግሞ ግሊሰሪንን ለቆዳ ማርጠቢያነት የምትጠቀሙ ከሆነ ሽታ የሌለውን ብትጠቀሙ መልካም ነው። ከዛ ውጭ ደግሞ በውስጣቸው ግሊሰሪንን እንዲሁም ደግሞ ቫዝሊንን አብረው ቀላቅለው የሚይዙ የተለያዩ የቆዳ ማርጠቢያ ክሬሞች አሉ። ታዲያ እነዚህ የቆዳ ማርጠቢያዎች አቅማቸው ከፍ ያለ ስለሆነ እነዚህ መጠቀም ትችላላችሁ። በተለይ ደግሞ በምስሉ ላይ እንደምታዩት አንዳንድ የቆዳ ማርጠቢያዎች በውስጣቸው ተጨማሪ ቫይታሚኖችን እንዲሁም ደግሞ የፀሐይ መከላከያዎችን አብረው ይይዛሉና እነዚህ በተለይ አዘውትሮ ለመጠቀም በጣም ተመራጭ ናቸው። ነገር ግን የፀሐይ መከላከል አቅማቸው ከ3 ወይም ከ4 ሰዓት ስለማያልፍ ተደጋጋሚ ጊዜ መጠቀም ያስፈልጋል።
ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ ፕሮግራም አላስፈላጊ ቦታ የሚወጣ ፀጉርን እንዴት እናስወግድ በሚለው አርዕስ ሰፋ ያለ መረጃ ለእናንተ አደርሳለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ